ታመሰግኘኛለሽ ብሎታል እኮ እኔን ይህንን ካወቅሽ ታመሰግኘኛለሽ ብሎታል። በዛ ላይ ይስማሙና ይሁዳ በኩሉ ደግሞ ድጋሚ ይቀሳቀሳል፣ ይሰራበታል ትንሽ ጊዜ፣ ከዛ እርቅ ወርዳል ልሻለሁ። ይሁን እንደ ፋሲካን እንዳይበጠብጡን አደራችን ነው ፈጣሪ። አያልፍም ማለት አያልፍም፣ ሄዱበት ትንሽ ነው እንጂ አያልፍም፣ አያልፍም። እንደዚህ ደግሞ እኮ ደርሷል። አይ ገና ነው። አንድ 3 ሳምንት የለውም። አይ 3 ሳምንት ሳይሆን 1 ወር የለውም። ሳይኖር አይቀርም። የተገናኙበት እኮ አልፏን፣ ግን የአብሮድ ቪዲዮ የሰሩበት ነው 1 ወር የቀረው። ኧረ እሱ እንኳን ደርሷል፣ መድረስማ ደርሷል። ግን ያው ጊዜው ታውቁታላችሁ። አይዲያ ካላቸው አንዴ ረጅም እንዲሰሩ ረጅም ሰርተው እንዲለወጡ ይፈልጋሉ። ገብቷቸዋል። ግን እኔ ግን እዚህ ጋር ደግሞ እንደ ጥያቄ ረጅም የሚባለው እኮ እንደ እርጉዟ እንደመጣችው እይታቸው በጨመረ ሰዓት የአሁኑ ኮችን ካመጡ በኋላ ምንም ነገር እኮ የለም። እኔ እኮ የነው ስራ እንደዚህ ማዘን ብሎ ተለፋደው ራሱ ይመጣችላቸዋል በክብር። በነገራችን ላይ ራሳቸው ራሱ እዚህ ጋር አይዲያውን ዝብርቅርቅ እያደረጉት ነው። አውቀው እየሰሩበት አይደለም። አይዲያውን በብዙ የሚጠቀሙበትን ራሳቸው እያባከኑት ነው። ብዙ የተዘበራረቀ ነገር አለው። በደንብ ጽፈው አይደለም እንትን የሚያወሩት፣ እንደሚመስል ሆነው አይደለም እየሰሩ። ዛሬም አሁን እንደ ልጅ ጨዋታ ነው ተንቦጫርቀው የሄዱት። መስራት ከሆነ ድብን አድርጎ መስራት፣ ያለ መስራት ከሆነ ያለ መስራት ነው። ብዙ አይዲያ አሁን ትላንትና ሀይሚ ቤት የሚመጡበት አይዲያ ብዙ እንትን ነበራቸው፣ ግን ያው አልመጡበትም። ስለዚህ ያው የእነሱ ምርጫ ነው እንግዲህ፣ እነሱ ናቸው የሚያውቁት፣ ማንም ሰው አይደለም። ይሄ ማለት ደግሞ አሁን አንዳንዳችሁ ማለት ናፈቀችን ምናምን የምትሉ ነበራችሁ። ሴትዮዋ እኮ ያው ሀይሚ እኮ ያለችው ከባሏ ነው፣ በቤቷ ነው ያለችው። ሌላ ነገር የለም፣ አዲስ ነገር የለም። የወንድሟም ቻናል ቀዝቅዞ ስለነበር ሌላውንም ለሌላው ብለው ነው ለሌላው ልድረስ ብለው ነው እንደዚህ የሚሆኑት እንጂ አሁን እነሱ እኮ ለራሳቸው ብቻ ቢሆን እኮ ምንም አልነበረም። የሆነ ነገር አድርገው ቢመጡ እንኳን በደንብ ይታይላቸዋል ነበር። ስራ መሆኑን የምታውቁት ዛሬ አንዋርን ይዘው መምጣታቸውን ነው። ጌታችሁን ለማንሳት ሲፈልጉ በጣም አሪፍ ታይቶለታል። በጣም ገብቷቸዋል። ጨረቃ ፋሚሊ መጥፎ ነገሩ አያሰራም። በቃ ውኝኝ ይላል በየቦታው ማለት ነው። አንዱን ላይ አንዱን ከፍ አንዱን ዝቅ ያደርጋል። ወደ ታች የምንሄድ ካልን የድሮውን ነው የምናስታውስ ካልን ብዙ የድሮ እንትኖች እንደዚህ የሚያደርግ አለ። ሪል ላይፍ አለ፣ ወንድም እንደዚህ የሚያደርግ አለ። በእኛ ጊዜ ያሳለፍ ነው እንደዚህ አለ ይሄ ነገር ማለት ነው። እነሱ የድሮውን ታች ወርደው ነው እያሳዩ አለ ይሄን አይነት ነገር። እንትን ብቻ ስራውን ብቻ መስራት ሳይሆን በደንብም ባይተውኑትም በደንብም ሪል አድርገው ባይሰሩትም አለ ይሄን አይነት ነገር አለ። እና ከዛ የተረፈ ደግሞ ነገር ከታች ስትይ የድሮውን ስትይ አልገባኝ። የድሮ ሰው እንግዲህ ሴት ሊጠልፍ ወስዶ በተሻለ ሴት ሊጠልፍ ወስዶ ወንድሟ ለምን ይላል። ከዛ በኋላ የተሻለ ከወንድሟ ጋር አጣልቶ የተሻለ ባል ያመጣና ያዘው ይሻላል ምናምን። አሁን ባለፈው ሰሱ ሳይመታው ነው መታኝ አላት አይደል እንዴ? ያ ማለት ከሷ ለማጣላት ነው ማለት ነው። ተሻለ የወሰደበት መንገድ ልክ ነው። መቶ የወሰደበት ነው ምክክል ያው አንቺ የሄደው የመጣው እየተናቅሽ ነው እየተደበደብሽ ነው ምናምን ያለው መንገድ ልክ ነው። ግን እዚህ ጋር ደግሞ ውሸቱ ምናምን ወንድም ከሱ እጅ አውጥቶ ለሌላ ሰው በሆነ በአንድም በሌላም እንደሚድራት ነው እያሳየ ያለው። በቶሻል ዛሬም ደግሞ በዛው ልክ ነው። ይሄ መረጃ ምናምን የተባለው በዛው ልክ ነው። እንደዛ ነው። እዚህ ጋር ደግሞ ብዙ ነገሮች አሉ። አንድች ነፍስ ትሰቃያለች። እዚህ ጋር ከቤተሰብ ይሁን ወይስ ከባሌ ይሁን ብላ ትሰቃያለች። አንድች ነፍስ ማለት ነው። ምክንያቱም ይሄ ሪል ቢሆን ነበረ፣ ሪል አይደለም። ይሄ ግን በምን መሰላችሁ? አንድች ነፍስ የምትሰቃይበት ነገር ምንድን ነው? ባሌ ንጹህ ከሆነ ምንም ነገር ከሌለው ከጀርባው ምንም ነገር ከሌለው ችግር የለው። ማንም ሰው
ማንም ሰው ከቤተሰው የሚቀርብ የለም ይባላል እንጂ ከባል የሚቀርብ ሰው ማንም የለም። ባል ነው መመረጥ የሚገባው። ለምን በክፉም ባዘንም በምንም በሁሉም ነገር እሱ ነው። ቦታሻል ቤተሰብ እንኳን አባ ከባላችሁ ነው የምትዋጡት ማለት ነው። ባል ግን ከሞተ የዘላለም አሁን ወደፊት የሚመጣውን ነው። ገብቷችኋል? አሁን ወደፊት የሚመጣውን ነው። እዚህ ጋር ደግሞ ባልን ለመምረጥ ባል ጋር የቆሸሸው ነገር አለ፣ የጠራ ነገር የለም። ቤተሰብም ለመምረጥ ደግሞ አሳልፎ ለማይሆን እንትን እያላት ነው። ገብቷችኋል? ይሄ ነገር እንደዚህ ነው ስራው። አሳልፎ እሱ የማይሆን ቦታ እየጣላት ነው ያለው። ዛሬ በውርኬ በተነጋገረው ንግግር ማለት ነው። ምንድን ነው ያለው? እሷ ይሄን ነገር ብታቅና ብሰማ ሁለተኛ እህቴ የምትለውን ሰላም ብሏትኝ ሀይሚዬ ቡርቴ ባሏንም ከመረጠች ጥሩ ነው፣ ወንድሟንም ከመረጠች ጥሩ ነው። ስለዚህ አጋጣሚ ሆኖ ደግሞ አንተ ጋር አልጠራም ምንም ነገር የለም ብላም ወደ ወንድሟም ካደላች እንዴት ከባልሽን ወንድምሽ አትበሏት? ለሚመጣው ነው። ለምን ባሌም ጋር ደግሞ እዚህ ጋር እኔ ምንም የጠራ ነገር ስለሌለኝ ማለት ነው። ስለዚህ ዱንያ ፋ ነው፣ ምንም ነገር የለም እላችኋለሁ። ምናልባት ካስቀየምኳችሁ በድራማው በኩል ነው ወንድሟን የምትመርጠው። በድራማው አስመስላ ነው ያኔ ማለት ነው። አዎ ለድራማው እኮ ይሄ እኮ አሁን የድሮውን ነው። አሁን ከበታች እያልኩሽ ያለሁት የድሮውን ነው እያሳዩኝ ያሉን እንጂ የዘመናዊ ጠለፋው የድሮ ነው። ጠለፋውን ብትይ ይሄም ስራውንም ብትይ ያሁን ዛሬም ራሱ ኤፍሬም የመጣበት መንገድ ብትይ ሁሉም ነገር የድሮውን ነው እያሳያለሁ። ሁሉም ነገር የድሮውን ነው እያሳየ ያሉት ማለት ነው። እና ያው በድራማ ሬል አይደለም ሀቢብቲ። ክላሱም የራሳቸው ክላስ ነው። የትም አልሄደችም። በትርፍ ክላስ ነው የሰሩት በቀደሙ። ስለዚህ ምንም ነገር ተረጋግጣችሁ እንትን እንድትሉ ከቻላችሁ ማየት ናንዬ ሰላም ሰላም፣ እንዴት ነሽ? ተጠርቼ ነው። ናንዬ እንዴት ከመሻችሁ? አለ እግዚአብሔር ይመስገን። ሰላም አመሻችሁ? አለን እግዚአብሔር ይመስገን ሰላም ነን። እንዴት ናችሁ? መሽታችሁ? ቆንጆ ነው። እግዚአብሔር ካሉ አንድ ቀን ወንበዴነት ይዘው ይመጣል። እነሱ የታወቁ አይደሉ? እንዴት ታዲያ የእናትነት ነገራችን ላይ ቪዲዮ አላየሁም። ቲክቶክ ላይ ተቆራርጦ ነው ያየሁት እና አየሁ ሁለት በእናታችሁ ደግሞ ችግር አለ። ወደዚህ ገባሁ ዝም ብዬ። ኦኬ ፍሬምን አላየሽም ነበር? ለዛ ሳይሆን የነበርኩበት ቦታ አልተመቸኝም ለማዳመጥ አልተመቸኝም። ደግሞ ሰላምቲን እየሰደቡ እያሉሽ ነው። ናኔ ግረፍ የለን እንዴት አመሸሽ ናንዬ? የቅመሟ እህቶች እንዳሉ ደግሞ አዝናቸው